ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? አይ ያው እንደዚህ በዝናብ ተማሙቀን አፋቅራናለች በጣም። እኛ ጋር ዝናብ ጀምሯል፣ ክረምት እየገባ ነው። እናንተ ጋር እንዴት ነው? እስቲ ኮሜንት ላይ ያሳውቁን። እንግዲህ በጣም ጠፍተንባችኋል፣ ቆይተናል፣ እናውቃለን። ያው እናንተም ታውቁታላችሁ። መጀመሪያ ላይ እኔ ልንገራቸው ነበር። መጀመሪያ ታውቃላችሁ፣ የመጀመሪያ ቪዲዮአችንን እንደዚህ በፕራንክ ምናምን ነገር ስንጀምር የኔ ሀሳብ ነበረ እና ነገሩም ደግሞ እንደዚህ አይነት ርቀት ይጓዛል ብዬ በፍጹም አላሰብኩም። ሰዎችም እንደዚህ ምክንያቱም ሁለተኛው ቪዲዮ ወዲያው ይለቀቅ ስለነበረ እንደዚህ ሰው ይበጠብጣል ምናምን ነገር ብዬ በፍጹም አላሰብኩም። ግን ሴንሲቲቭ ሹክ ነው። አዎ ያው ፋሚሊም ታውቂያለሽ ሊቀለድበት የማይችል ነገር ነው ብሎን ነው በጣም ኦፌንድ የሆኑት እነሱም እና ግን በምንችለው አቅም ለማስረዳት ሞክረናል። በተለይ እኔ በጣም ቻሌንጅ አድርጎኝ ነበር። ፋይናሊ ግን ተወተነዋል እና ከዚህ በኋላ እንደዚህ አይነት ፕራንኮችን ምን አይነት ፕራንክ መስራት እንዳለብን ምን አይነት ቪዲዮዎችን መቅረጽ እንዳለብን የተማርንበት ትልቅ የህይወታችን የትምህርት ጊዜ ነበር ያለፈው 2 ወር ማለት ይቻላል። የጥሙና ጊዜ ከጾም ጋር ተያይዞ ለዚህ ያ ነበርና ሰው ታውቁታላችሁ የነበረንን ፕሮግረስ። ከዛ በኋላ እኔ ከቤት ወጥቼ ጓደኛዬ ጋር ነበር የነበርኩት። ከዛ ጓደኛዬ ጋርም ሄጄ እዛ ያደረከው ነገር አሁን ድጋሚ እዛ ሄዶ ከጓደኛዬ ጋር ምን ሲያወራ እንደነበር አይታችኋል። ብቻ ግን ያው እሱን ሁሉ አለፌ ችዬ ያው የመጀመሪያውን ምት የመታሁት እኔ ነኝ በሚል ታግሼ አለፌዋለሁ። እነዛን ቪዲዮዎች ካላያችሁ እንዴት እንደነበረ ደግሞ ገብታችሁ እዩዋቸው። በደንብ ምላሽ ይሰጣችኋል። ከዛም ደግሞ ሃይላይቱን ለመናገር ያክል እንዳልናችሁ መጀመሪያ ሃይማኖቴን ቀይሬያለሁ በጣም ነበር በሚል አስደንግጮ ነበር ቪዲዮ ሰራን ነበር። ከዛ ግን በጣም የሚወደውን ገዳም ለማስጎብኘት ነበረ የጻድቁን አባታችን ተክለ ሃይማኖትን ለማስጎብኘት ነበር እንትን ያልኩት። እሱንም ጎብኝተን ነበር። እስከዛ ድረስ የሚገርማችሁ ነገር ሰላማዊ ሰዎች ነበር ማለት ልክ መጀመሪያ ተጣላን። ከዛ ግን ልክ ገዳሙን ሳስጎበኝ ከአንተ ጋር የነበረው ጥያቄ ተፈታ። አዎ መጨረሻውም ለጥሩ ነገር እንደሆነ ኦሬዲ አንደርስታንድ ስላረኩት ቀላል ነበር እኛ ጋር። ከዛ ግን 3ኛ ጊዜ ላይ ምን ሆነ የሱ ማዘር ወደኛ ጋር መታ ቤታችን መታ ነበር። ከዛ በኋላ በቃ ቤት እንዳገበያ ላይ አሁን በዛ ሰዓት ብትገናኙ ጥሩ ነገር አይፈጠርም ነበር። እሷን በጣም ሆት ሆና ነበር ምናምን ነገርና ትንሽ ብቻ እኔም ግራ ገብቶኝ ነበር ምን ማድረግ እንዳለብኝ። ያው አንዳንዴ ጭንቀቱ ስትሆኚ ተወስኛለሽ። እስቲ ግን እንደዚህ ይባላል አይባልም? ለነገሩ ያኔም እኮ ቤተሰቦቻችን እያሉ ነበር አይባልም፣ እንዴት ሚስትህን ወደ ውጪ ታስወጣታለህ? ምንም ቢፈጠር አይባልም ተብያለሁ። ተቀብያለሁ። ከዛ ያንን ነገር ሆነ። እኔም ወደ ውጪ ወጣሁኝ ምናምን ጓደኛዬ ጋር ረጅም ጊዜ ቆይቼ ነበር። ብዙ ነገሮች ተበላሽተዋል። እዛ ግን ምን ነበር ጓደኛሽ ጋር እንዴት ነው ቆይታ? አሪፍ ነበር። በጣም አሪፍ ነበር አይደለ? ከኔ ስትለይ ምን ተሰማሽ? ኧረ ምንም ነገር ቢሆን ቤትን የመሰለ ራስን ቤት የመሰለ ነገር የለም እውነት ለመናገር። ግን አንዳንድ ጊዜ ያው ውጡ ከተባላችሁ ወዴት ትሄዳላችሁ? መቼስ እንደኔ ግግም አልወጣም ማለት እንዴ እንዳገቢ ብለህ ወዴት ሂድ? ቤቴ ሁለታችንም ነው ብዬ ነው እንግዲህ። ለዚህ ጓደኛዬ ጋር የተወሰነ ጊዜ ቆይቼ ነበር። ከዛ በኋላ ነገሮች አንድ ሁለት ሲባባሉ እየከረሩ ነው የሄዱትና ለእናንተም ዛሬ ማስተላለፍ የምንፈልገው መልእክት ምንድነው? አንዳንድ ጊዜ ቀላል ነው ብላችሁ ያሰባችሁት ነገር በጣም ወደ ተሳሳተ መንገድ ሊመራችሁ ይችላልና ይሄ በተለይ በባልና በሚስት መካከል ሆናችሁ ስትኖሩ ምናምን እንደኛም ኮንተንት ክሬት የምታረጉ ወይ ቪዲዮ የምትሰሩም ባይሆን ራሱ ይሄ ቀላል የሚባሉ ነገሮችን በጣም አጽንኦት መስጠት እንዳለብን መጨረሻ ወዴት ነው የሚሄደውን ነገር የሚለውን በደንብ በተለያየንበት ታይም ላይ እንዴት ነበር? እንዴት አለፈልሽ ታይሙ? ወይ ከባድ ነበረ ባይሆን ምክንያቱም ጓደኛዬ ቤት ነው የነበርኩት። ከዛ ግን ደግሞ እንዴት ነው መሰለህ አሁን እናንተ ብዙ ጊዜያችንን አብረን የምናሳልፍ ሰዎች ነን። በጣም ተላምደናል። በትዳር እንኳን ከቆየን አሁን 3 አመት ከምናምን ሆኖናልና በጓደኝነትም እንደዛው ረጅም ጊዜ
ይሄ እንዴት ነው ከምትወደው ሰው ጋር ወይ ትዳሬ ካልከው ሰው ጋር ስልክ አለማውራት፣ በየጊዜው አለመገናኘት፣ ያለበትን ሁኔታ አለማወቅ፣ ከዛ አንተም ያለህበትን ሁኔታ ያ ሰው ሳያውቅ ሲቀር ከዝም ዝም ስትባባል እንዴ ለዚህ ነበር እንዴ ያንን ሁሉ መንገድ ርቀት የመጣሁት እቹነሽ በቃ ብለህ በጣም ትደነግጣለህ፣ ያስፈራል። ምክንያቱም እንዴት ነው አንዳንድ ጊዜ እንትን ይባላል ስትጣሉ ከማንም ሰው ጋር ስትጣሉ በራችሁን ጥርቅም አድርጋችሁ አትሂዱ ይባላል። ምክንያቱም ገርበብ ማድረግ ጥሩ ነው፣ ልትመለስበት ትችላለህ ያንንና ከዛ የተጠረቀመ ሲመስል የማይመለስ ከመሰለክ በጣም እንትን ትላለህ፣ የሆነ ይከፋል፣ ይደብራል። ከዛ ደግሞ ይሄንን ስሜትህን ደግሞ ከማንም ሰው ጋር ሼር ማድረግ አትችልም አይደለም፣ እንደ ትዳር አጋርክ የሚሆን ስለሌለ ማለት ነው። ለዛ ለኔ በጣም ከብዶኝ ነበረ እውነት ለመናገር። ላንተስ? አይ እንደውም እኮ ያንቺ አሪፍ ነው፣ ቢያንስ ከቤት ውጪ ነው ያለሽ። ቤት ውስጥ እኮ እያንዳንዱ የምታዩ ነገር ያስታውስሻል፣ የምታረጊው ነገር በቃ በእያንዳንዱ እንትንሽ ላይ አለ። ደግሞ እኔ አሁን ዝግት ያለ ያህል አልተሰማኝም። እንደውም ባክ እንደምናረግ አውቃለሁ፣ አምናለሁ። ግን እንደዛም ሆኖ ጊዜው ይናፍቅሻል። እንደምታረጊ እያወቅሽ ራሱ በቃ ትጨነቂያ፣ ትፈሪያለሽ። እንዴ ምን እየተፈጠረ ነው? እዛ ምን ላይ ነው ያለችው? የኔን አውቀዋለሁ። እኛ አሁን በጣም ሀስል እያረኩ ነው፣ እኔ እየተረበሽኩኝ ነው ያለሁት። ግን በቃ ብቻ እንዴት ላስረዳሽ ይከብዳል። ማታ ስተኝ ያለው ነገር በጣም ብቻ ረጅሙን ጊዜሽን ፊልም እያየሽ ራስሽን አድክመሽ ድብር ብሎሽ ጀዝበሽ ነው የምተኙው እንጂ ብዙ ነገር እና ዛው ስትጸልይ ራሱ ማታም ጠዋትም ስትጸልይ መሀልሽ ያለው ነገር ይረብሽሻል ብዙ ነገር። እና እኔ የምር ከብዶኝ ነበር እውነት ለመናገር። ያው ገፍቼ መጣሁ። አረ አውቃለሁ፣ እጅ ሰጥቻለሁ። አቅምን ማወቅ ጥሩ ነው እና ደስ አይልም ነበር። በስማ በጣም ሌላም ሰው የሆነ ከዚች እንትን ውስጥ ከዚህ ሴናሪዮ ውስጥ የተረዳነው ነገር ምንድነው? ይሄ ጸብ ምናምን ነገር ጥሩ አይደለም። ብቻ የሆነ ላይክ በጣም የሳፍቶ ቤተሰብ ጋር ደርሶ ጓደኛ ጋር ደርሶ እንደዛ ሲሆን ነገሩም እየሰፋ አይደል? እናንተ ከምታስቡት ላይ ሰው አስተያየት ሲሰጣችሁ እንደዚህ ሲባል ምናምን አንዳንዴ ያላሰባችሁበትን መንገድ ታያላችሁ። ከዛ በኋላ ጸቡ እየሰፋ ይመጣልና በተቻለ መጠን በራስ ምንም ጊዜ ሶስተኛ ወገን ማንም ይሁን ማንም ባይገባበት አሪፍ ነው። እውነት በጣም እንደውም አቋማችን እንደዛ ነበር፣ ግን ይሄንን አልቻልንም እና ግን ከባድ ነው። በቃ ማንም ቢሆን ሶስተኛ ወገን ከባድ ነው። አታስገባ። አዎ ነገሮችን በራስ ለመፍታት ጥረት ማድረግ በጣም ጥሩ ነገር ነው። ለምንድን ነው አንዳንድ ጊዜ ሰው ደግሞ ምን ያደርግብናል? ራሳችን ከፍተን ባሳየነው ቁስላችን ላይ ደግሞ ጥቃት ሊፈጽምብን ይችላል። ምክንያቱም ራሳችን አሳይተን ድክመታችን ራሳችን አሳይተን በድክመታችን ሰው ይጫወትበታልና ድክመትን በተቻለ መጠን የቤተሰብን ድክመት የራስን የትዳር አጋርን ድክመት አውጥቶ ማሳየት በጣም መጥፎ ነገር ነው። ደበቅ ማለት አሪፍ ነው። ያው ማንንም የማይጣላ ስለሌለ ግርና ግርም እንኳን ይጋጫል። እሱ በሌላ በትንሽ ነገርም እንኳን ተጋጭታችሁ ያላችሁ ሰዎች ካላችሁ እዛው ተነጋግሮ መፍታት። ምክንያቱም ይሄ ሁሉ ርቀት ያለ ምክንያት አልተመጣምና ሰው ያለ ምክንያት ትዳር አይመሰረትም፣ ያለ ምክንያት አብሮ መኖርን አይወስንም፣ ብዙ ነገሩን አንድ የጋራ አያደርግምና ማድረጋችን ካልቀረ ደግሞ እነዚህን እንትኖችንም በመሃል የሚገጥሙ ችግሮችንም ፈቶ አይደለም መምጣት የተሻለ ነገር እናስባለን። ኮርቶንም አስተምሮንም ያለፈ ጊዜ ነበረ እና እንደዚህ አልፎ ሲወራ ደስ ይላል። ብቻ ግን ሌላው ባለውለታችን የነበረው ደግሞ ይሄ አየር ነው። በጣም ቀደም ብሎ የገባው ክረምት እኛ ጋር አሁን ዝናብ እየዘነበ ነው። በደንብ ዝናብ ሆኗልና ደስ ይላል። እንዴ በጣም በዝናብ ሰዓት እንግዲህ ቤቷ ሞቅ ብላ እሺ ፋብሎ ተጠብቂሻለሁ። ቡናው ተፈልቶ በቆሎ ተጠብሶ እና ደግሞ የሐዋሳ ልጆች ነን፣ ድንች በዳጣም ካለ እየበላን አሁን ገና በስስ ጎን ይመጣሽ። በጣም ደስ የሚል ቫይብ አለው እንደዛ ሲሆን በጣም እና ያው ለዚህ አንቺ ሰዓት ነው ሊሰቀሪ ደግሞ ይደብራል ወይ በጣም እኔ እናት መበደሌ ነው የገባኛው። ለዚህ ማለት ነው አሁን ያላገባችሁ ሰዎች አስቡበት። እንዴት ነው እስከ መቼ ነው እንደዚህ በባዶ ቤት በብርድ እንዴት ተቆራምታችሁ? ሴት ያለበት ቤት ሙሉ ነው። እውነት ሴት ልጅ ደስታ መፍጠር ትችላለች። ሴት ልጅ በቃ ሁሉ ነገር ናት። የምሬን ነው የምላችሁና በጣም
ስለሆነሽ በጣም ያላገባችሁ አግቡ፣ እንዳይደብራችሁ። ይሄ ለእንትኑ ለቫይቡ ምናምን ነገር ብቻ ሳይሆንስ ግን ይሄ ትዳር ለሁለት ሲኮን ደስ ይላል። ያው እኮ ያንንም ሞመንት የምታሳልፊው ከልብሽ ስለሆነ ደስ ይላል። በጣም ደስ ይላል። ጎዶሎነትን ትሞላበታለህ። ለምንድን ነው መሰለህ? በብርድ ጊዜ ብቻ አይደለም በህይወትም አይበርድህም ማለት ነው። ትዳር ሲኖር ሞቅ ብሎክ ከባድ ችግሮችህን ከሳራ በራ ላይ ያለሽ ነው ይመስልሽ በሙቀት አልፈዋለህ በኢነርጂ። በጣም እናንተንም የሚያስደስት ነገር የሚመጥናችሁን ነገር አሁን ወደ ቤታችን ተመልሰናል። በእርግጥ ወደ ቤታችን ከተመለስን ትንሽ ቆይተናል፣ ግን ደግሞ ይሄንን ጊዜያቶችን እያሰብንበት ነበር። ከዚህ በኋላ በምን አይነት ቪዲዮ ነው ወደ እናንተ መቅረብ ያለብን፣ እናንተንም የሚመጥን ስራ ጊዜን መምጣት አለብን ብለን በዛ ነው እንግዲህ ያን 2 ወራትን ያሳለፍ ነው ማለት ነው። በደንብ ተዘጋጅተንበታል። የሚገራርሙ ቪዲዮዎችን ከዚህ በኋላ ይዘንላችሁ እንደ እግዚአብሔር ፍቃድ ብርታቱን ይስጠን። የሚገርማችሁ ማለት ነው ለምን እንደሆነ አላውቅም፣ ዩቲዩብ ቪዲዮ መስራት በቃ ለምን እንትን እንደሚል ይይዛል፣ ለምን እንደሆነ አላውቅም፣ ብቻ ትንሽ ያስቸግራልና ለዛም ነው ብዙ ጊዜኛ እናንተም እንግዲህ አበረታቱ፣ ኮሜንት ላይ እየጻፋችሁ ቤተሰብ ይሁናችሁ፣ ሰብስክራይብ እያደረጋችሁ ምናምን ካላችሁ በባለፈው ጊዜያቶች ውስጥ በእውነት ፍቅራችሁን በጣም ነው ያየንበት። ስልክ ምትደውሉ ነበር፣ ከአሜሪካን ከአረብ ሀገራት በጣም ብዙ ሰው የጻፋችሁልን፣ ዋትስአፕ ላይ ቴሌግራም ላይ ስደውሉልን ነበር በጣም ከምንለው በላይና እንደዚህም ይሆናል ብለን እናንተ ስትደውሉ የነበረበት ሞመንት ላይ እንደውም ብዙም አልተጣላንም ነበርና ከዛ በኋላ ነገሩ እየባሰ ሲሄድ ኦኬ መጀመሪያም ለካ ስህተት ሰርተናል የሚለውን እንድናይበት አድርጋችሁ፣ ምክንያቱም ከኛ ቀድማችሁ እናንተ አካሄዳችን ጥሩ እንዳልነበረ ተረድታችሁ በጣም ተጨንቃችሁ ስትጠይቁን ነበርና ከዚህ በኋላ እንደውም እንጠይቃችኋለን እናንተን ምንድነው ማድረግ ያለብን እና በዚህ አብሮነታችሁን ስላሳያችሁን ደግሞ ከልብ እናመሰግናለን። በጣም ነው የምናመሰግናችሁ። በአጭር ጊዜ ውስጥ በዚህ ትንሽ ጊዜ ውስጥ ኦልሞስት ከ13000 በላይ ሰብስክራይበር አለ። ደሳስ የምትሉ ሰዎች ናችሁ። በጣም ምርጥ ቤተሰብ ነው ያፈራ ነውና ስለናንተም የእውነት ትልቅ ክብር ነው ያለን። እግዚአብሔር ያክብራችሁ፣ እናመሰግናለን። እግዚአብሔር ይስጥልን። ከዛ ደግሞ ከዚህ በኋላ በብዙ በአዳዲስ ነገሮች ሰርፕራይዝም ይኖራቸዋል። አሁን በቅርቡ ከቤተሰቦቻችን ነው የምንጀምረው ሰርፕራይዝ፣ ከእናንተ የምንጀምራቸው ሰርፕራይዞች ይኖሩናል። እንደዛ እያደረግን እንግዲህ አብረን እንቀጥል ይሆናል። ግን ለዚህ ሁሉ ጥሩ ነዳጅ የሚሆነን የእናንተ ሀሳብ አስተያየታችሁ ነው። የምትነግሩን ነገር በጣም እውነቴን እነግራችሁ በጣም ኢነርጂ ስለሚሆነን ስናጠፋም ጥሩ ነገር ስንሰራም እየነገራችሁን ከሆነ እየተራረምን ጀማሪዎች ነን፣ አብረን እናድጋለን፣ አበረታቱን ብለን እናስባለን። እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ያሳውቁን። ስለ ክረምቱም ባይ